ትንሣኤ እንደዚህ ያለ ፍቅር እንደዚህ መውደድ ከራሱ አስበልጦ ልጆቹን ሲወድ ለልጆቹ ኃጢአት ዋጋ የከፈለው የንጉሶች ንጉሥ ጌታችን እኮ ነው። በቅዱስ መጽሐፍ እንደተገለጸው ተላልፎ እንደሚሰጥ እንደተነገረው ደረሰ ሰዓቱ ጽዋን መቀበያው። ወሰዱት ጌታንም ወደ ገዢው ቤት፣ ልብሱንም ገፈው ቀይ ያለበሱት፣ የሾህ አክሊል አርገው ተዛበቱበት። መች በዚህ አቆሙ ጌታንም ተፉበት፣ ልብሱንም አውልቀው ገርፈው አቆሰሉት፣ መቃውንም ይዘው ራሱንም መቱት። ወይ አለመታደል ማወቅ ተስኗቸው ይህን ሁሉ ስቃይ ማረግ በጌታቸው። ጥፋቱ ምን ይሆን ለመስቀል ያበቃቸው? ምላሹ ይሄ ነው ላደረገላቸው። እምባ ስላበሰ ሙታን አስነስቶ፣ ማየት ያልቻለውን ብርሃን አብርቶ፣ መሄድ ያቃተውን እስራቱን ፈቶ። ምክንያት የላቸው ጌታን ለመስቀል፣ ልጆቹን ለማዳን ስለገባው ቃል፣ ራሱን አሳልፎ ሰጠ በዛ በመስቀል። በመስቀሉ እያለ ጌታም ያሳስበው ሰቃዮቹ ይቅር እንዲባሉለት ነው። ወደ አባቱ ጮኸ ጌታ ከመስቀሉ፣ ሳያውቁ የሚያደርጉትን ይቅር እንዲባሉ። ገና ቀን እያለ በዛ በፀሐዬ፣ ጌታ ሕይወቱ ሲያልፍ ጨለመ ሰማይ። በቅዱስ ቃሉ እንደተጻፈልን ተነሳ ጌታችን በሦስተኛው ቀን። መቃብሩም ባዶ ሆነው ያገኙት፣ ጌታም ድል አረገው ያንን ክፉ ሞት። ተገለጠላቸው ለሐዋርያት። በዓሉም ትንሣኤ የጌታ መነሳት፣ ጌታችን አነጻን ከዛ ሁሉ ኃጢአት። ሆነልንም ለእኛ ጌታ መድኃኒት። በሕይወት እስካለን ጌታ እስኪጠራን፣ መኖር ከእርሱ ጋር ጌታንም ማመን። መዝሙር ይዘመራል ዳዊት በበገና፣ አንድ ያደርገን ጌታ ሰጥቶንም ልቦና። መልካም የትንሣኤ በዓል እንዲሆንላችሁ ምኞቴን ገለጽኩኝ እኔ ወንድማችሁ።